ለማይገባቸው ሰዎች ከሚገባቸው በላይ ትልቅ ቦታና ክብር መስጠት መጨረሻ የራስን ልብ መስበር ይሆናል። ነገር ግን በአንድ አጋጣሚ የሰዎችን እውነተኛ ማንነት ሲገለጥና አይናችን ሲከፈት ያ የነበራቸው ማራኪነት ጠፍቶ ነገሮች በነበሩት እውነታ ማየት እንጀምራለን። በዚያን ጊዜ ለራሳችን ክብር ስንል ግንኙነታችን ሚዛናዊ በማድረግ ፍቅርን በፍቅር ቸልታን ደግሞ በቸልታ ለመመለስ እንሞክራለን። ግድም ይለናል። ምክንያቱም ልባችን እጅግ ውድና ክቡር በመሆኑ ለማይመጥኑ ሰዎች ብለን የምናባክነው ተጨማሪ ጊዜ፣ ጉልበት ሊኖረን አይገባም። ይህ በሕይወቴ የተማርኩት ትልቁ ትምህርት ነው። የምነኝ ቅንሰብዮ ቅንሰብዮ አስተማሪ ቪዲዮዎችን ብቻ የምታገኙበት ቻናል ፎሎና ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን።